አብዛኛው ሰው ኖረዋል ብሎ ያላሰበውን ህይወት ነው የሚኖረው። አንዳንዴ ነገሮች ያለ ቦታችን እንድንቀመጥ ያደርጉናል። ዓለም እንዲህ ናት። አንድ እናት እንጀራ ልጇን ከልጇ እኩል እንደማታየው ሁሉ እኛም ከማንኛውም ሰው እኩል አንታይም። አይገርምም? አቋራጭና ቅድምድሞሽ የሞላባት ዓለም፣ ሰው በሰውነቱ ሳይሆን ባለው ነገር ከፊት የሚሰለፍባት ዓለም፣ የፈጣሪ ሕግ በሰው ልጅ ሕግ የተሻረባት ዓለም። ይኸውላችሁ ምናልባት ያሰብነውን ያልኖርነው ያሰበልን ስላለ ሊሆን ይችላል። እኛ ካሰብነው እሱ ያሰበልን ይበልጣል። ከልብ ከፍቷችሁ ያውቃል? በሰው ተከባችሁ ሰው ናፍቃችሁ የውስጥ ህመማችሁን የሚረዳ ሰው አጣችሁ ምን ሆነክ ነው ምን ሆነሽ ነው ከሚል ጥያቄ ለመሸሽ ከላይ ብቻ ፈገግ እያላችሁ ዙሪያ ገባው ገደል ሆኖባችሁ ያውቃል? የያዛችሁት ስራ፣ ፍቅር፣ ቤተሰብ፣ ህልማችሁ ብቻ ለምንድነው የምኖረው ራሴን ባጠፋስ ብላችሁ እናንተን አተው ስለሚጎዱ ቤተሰብ ብላችሁ ትታችሁ ታውቃላችሁ? በተከፉ ጊዜ የደረሽላቸው ሰዎች ካጠገባችሁ አታችሁ ታውቃላችሁ? ሲከፋቸው እኮ ነበራችሁ፣ ስትከፉ ግን ማንም ሰው ከጎናችሁ የለም። የኔ ፍቅር ሁሌ አብሬሽ ነኝ ምንም ቢመጣ ያለሽ ፍቅረኛሽ ራሱ ዛሬ ላይ የለም። የኔ ጌታ ሁሌ ማብሬክ ነኝ እያለች ስታወራ የነበረችው ሴት ዛሬ የለችም። ላይረዱ ይጠይቋል። ስትነግረው እሱ ቢሆን የማያደርገውን ነገር ቀላል እኮ ነው እያለ ይግታል። ብቻ ከመቼውም ጊዜ በላይ ብዙ ለማለት ፈልጌ ነበር፣ ግን በጣም ጥቂት ነው ያልኩት። በጣም ነው የተሰማኝ፣ ግን ዝምታን መረጥኩ።